አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ዛሬ ሰውነት ማሟሟቂያ ስፖርት ልሰራ ነው። ምን እንደምሆን አላቅም። እንግዲህ እዚህ ጋር ማለት ነው ሆፕ 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 ስፖርት ማለት ነው። ስፖርት ለጤንነት። እሺ ሁላችሁም ስፖርት ለጤንነት እንድትሰሩ፣ ስፖርት ለጤንነት። ኦኬ። ወይኔ እናቴ እግሬን ተሰበርኩ። ወይኔ አንተ ካሜራ እና እባካችሁ ወጌሻ ፈልጉልኝ። ወይኔ በቀረብኝ የዛሬው ስፖርት ዝጃጃል። ቁርጭምጭሚት ነው የምትሏት እሷ ላይ ነው። ምነው በቀረብኝ የዛሬው ስፖርት። ወጌሻ ፈልጉልኝ። ወይኔ ኧረ ወይኔ ሆዴ ተንሰፈሰፈ በዚህ በብርድ። ወይኔ እንደው በቀረብኝ ባልዝል ሳይዘሉ አይሰበሩ። ወደ እኔ ተንሰፈሰፉ። ወይኔ አንዳንዴ የማትፈልጉት ነገር እየፈለጋችሁ ሳለ ሊከሰትባችሁ ይችላል እና ድንገት ሳታስቡት የማይሆን ነገር ይፈጠራል። እንግዲህ ዛሬም እኔ ላይ የተፈጠረው ይሄ ነው ማለት ነው። ትንሽ ይሙቀኝ ብዬ ዱብ እያልኩኝ ስፖርት ለመስራት የተንቀሳቀስኩኝ ባለሁበት ሰዓት ላይ ነው እንግዲህ እግሬን ወለም ብሎ ስዘል ነው እንግዲህ እግሬን ወለም ብሎ እግሬ ቁርጭምጭሚቴ ላይ ውልቅ ሊል የቻለው ማለት ነው። ይሄ ማለት ምን ማለት ነው? እንግዲህ ራሳችንን አለመጠበቃችን እና ቀስ ብለን ሰውነታችንን አለማሟሟቃችን ነው እንግዲህ ለእንደዚህ አይነት ነገሮች የሚዳርገን ማለት ነው። ስፖርት ቆንጆ ነው። ስፖርት ለጤንነት ነው። ስፖርት ደስ የሚል ነገር ነው። ይሁንና ግን ደግሞ ያው ማሰብ እንዳለብን መጎዳትም እንደምንችል ማወቅ አለብን ማለት ነው። እኔም እንግዲህ ዛሬ እዚህ ጋር በጣም ነው የተጎዳሁት ማለት ነው። እንደው ልነግራችሁ አልችልም። እንዴት እንደተጎዳሁ ለራሱ አላውቅም። እኔ ምን ብዬ እንደማወራ ለራሱ አላውቅም። ግራ ግብት ነው ያለኝ እና እንዴት ብዬ እንደማስረዳችሁ ለራሱ አላውቅም። ስሜቱ በጣም ከባድ ነው። እኔ እንጃ ብቻ አላውቅም። ስሜቱ በጣም ከባድ ነው። በጣም ያማል። እንዴት አድርጌ እንደማስረዳችሁ አላውቅም። ብቻ ራሳችሁን ጠብቁ። ስራም ስትሰሩ ቀስ እያለ እና እኔ አሁን በጣም ወጌሻ ያስፈልገኛል። እውነቱን ለመናገር ከሆነ በጣም ነው ያመመኝ። በጣምም እየጠዘጠዘኝ ነው። በረዶ ምናምን አድርጌበት ነው እንግዲህ አሁን ተወት እያደረገኝ ያለው ትንሽ ቀዝቀዝ እያለልኝ ያለው ማለት ነው። እና ወጌሻ ያስፈልገኛል። እኔ እንግዲህ ጠግቤ ነው። ጥጋብ አንዳንዴ እንደዚህ ነው የሚያደርገው እና አትጥገቡ። ጥጋብ ጥሩ አይደለምና መጥገብም ቆንጆ አይደለም። እኔ በጣም እየተሰማኝ ነው። በጣም እያመመኝ ነው። እኔ እንዴት ብዬ እንደምገልጽላችሁ አላውቅም። ስሜቱ በጣም ከባድ ነው። በቃ እኔ ዝልል እላለሁ ብዬ ነው እንግዲህ ውልም ያለኝ ማለት ነው። እንግዲህ ይሄ ደግሞ ቀዳ ቀደር ይባላል። አላህ ነው ያመጣብኝ። እንደዚህ በዚች ቀን፣ በዚች ሰዓት፣ በዚች ደቂቃ ላይ እንደዚህ ትሆናለህ ብሎኛል ማለት ነው። ይሁንና ግን ምንም ማድረግ አልችልም ማለት ነው። ምንም የማደርገው ነገር የለም። አሚን ብዬ ከመቀበል ውጪ ሌላ ምንም የማመጣውም የማረገውም ነገር የለም ማለት ነው። እና ግን አይለመደኝም። ምነው በቀረብኝ የዛሬው ቪዲዮ። እንደው ቪዲዮ ለእናንተ ሰራላችኋለሁ ብዬ ስፖርት እየሰራው ቪዲዮ ሰራላችኋለሁ ብዬ እንደዚህ ሆናለሁ። ወይኔ በጣም
ከባድ ነው፣ በጣም ከባድ ነው። እንዴት ብዬ እንደማስረዳችሁ አላውቅም። ስሜቱ በጣም ከባድ ነው። እንዴት አድርጌ ነው የማስረዳችሁ? እስቲ ነገሩኝ። ምን ልላችሁ ፈልጌ መሰላችሁ ውዶችዬ፣ ሳይዘሉ አይሰበሩ የሚባል አባባል አለና አትዝለሉ። እሺ፣ ስትዘሉ በአቅማችሁ ዝለሉ። አዎ፣ ዝም ብላችሁ ስፖርት እንሰራለን እያላችሁ እንደኔ እኔ ላይ የደረሰው እናንተ ላይ እንዳይደርስባችሁ ጥንቃቄ ልታደርጉ ይገባችኋል። እኔ አሁን ዛሬ ሞቂ በላይ ብዬ ትንሽ ብርድ ስለነበረ ሰዓቱ በቃ ሰውነቴን ላሟሙቅ ብዬ ዘላለሁ ብዬ እግሬን ቁርጭምጭሚቴ ላይ ድቅቅ ብዬ ተሰብሬያለሁ ማለት ነው። እና አሁን ትንሽ አርፍ ብዬ ነው ይህን ቪዲዮ እየሰራሁላችሁ ያለሁት እና በጣም ነው የሚያሳዝነው። አንዳንዴ ሳታስቡት የማይሆን ነገር ይፈጠራል። አሁን ትንሽ ሰከን ብሎልኝ ነው፣ በረዶ ምናምን አድርጌበት ነው። ቁርጭምጭሚቴ ወልቃለች መሰለኝ፣ በጣም እያመመኝ ነው፣ እብጠትም አለው። አሁን ወጌሻ፣ እስቲ ወጌሻ የምታውቁ ንገሩኝ ማለት ነው። ወጌሻ የሚያሸኝ ወጌሻ ግዴታ ያስፈልገኛል። መቆም አልቻልኩም። በዱላ እየተመረኮዝኩ ነው ማለት ነው አሁን እየቆምኩ ያለሁት። በጣም ነው የሚያሳዝነው። ምን ነው በቀረብኝስ እስከምል ድረስ ማለት ነው። በቀረብኝሳ እስከምል ድረስ ማለት ነው። እና ረበለው እንደው እንደበረደ ብቀመጥስ፣ ጃኬቴ እንደራርቤ ቁጭ ብዬ ቢሆንስ ምን አለበት? ኧረ እንደው አጥንቴ ሳይሰበር እንጃ፣ ብቻ አጥንቴም ሳይሰበር አይቀርም። እንጃ ብቻ አላቅም፣ አጥንቴም ለራሱ ሳይሰበር አይቀርም ማለት ነው። እና ወይኔ 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 እውነት አሁን ትንሽ በረዶ ምናምን አርጌበት ምናምን የሆነ አረብም ነበረ፣ እሱም ማነስ ተነሳ፣ በረዶ ምናምን አረገልኝ። እስቲ በረዶ አርግበት አለኝ። ወይኔ ጉዴ ወይኔ ጉዴ፣ ምነው በቀረብኝ እሳ እንደዚህ ባን ከመሆን። እንደው አንዳንዴ እኮ ሰይጣን የማያደርገው ነገር የለምና አይዟችሁ። እሺ፣ ፕራንክ እያረኳችሁ ነው። ኦዲየንሶቼን እንዳለ ፕራንክ እያረኳችሁ ያለሁበት ሁኔታ ነው ያለው። ምንም አልሆንኩም። በጣም ጤነኛ ነኝ። በጣም ጤነኛ ማለት ነው። ከጤነኞች ጤነኛ ነኝ። ምንም አልሆንኩም። አልተሰበርኩምም። ምንምም አልሆንኩምም። በጣም ደህና ነኝ። ለነገሩ እዚህ ጋር ላስተምራችሁ የፈለኩት ምንድን ነው፣ አትቅበጡ። የማታውቁት ነገር ውስጥ አትግቡ። ስትዘሉ ቀስ ዝለሉ። እንጢር እንላለን ብላችሁ እንክትክት ብላችሁ እንዳትሰባበሩ፣ ጉዳት እንዳይደርስባችሁ። ገባችሁ አይደለ? ማንኛውም ነገር ላይ ለመድረስ ስትፈልጉ ቀስ ብላችሁ መድረስ ትችላላችሁ። ስፖርትም ከፈለጋችሁ ደግሞ ስፖርት ለጤንነት ቀስ ብላችሁ ረጋ ያለ ስፖርት ሰርታችሁ ሰውነታችሁን አሟሙቃችሁ እንዲሞቃችሁ መሆን ትችላላችሁ። ስፖርት ለጤናማ ሰውነት መድኃኒት ነው እና ስፖርት ደግሞ ስሩ፣ ያስፈልጋችኋል። ስፖርት መስራት ቆንጆ ነው እና ስፖርት ስሩ ልላችሁ እፈልጋለሁ። ውድና የተከበራችሁ የቻናሌ አድማጭ ተከታታዮች፣ ውድ ቤተሰቦቼ፣ ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ በሌሎች ሀሳቦች እስከምንገናኝ ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ሰሞኑን ያው በራሴ ስራዎች ላይ እመጣለሁ ብያችኋለሁ። በራሴ ስራዎች ላይ እመጣለሁ። ከወደዳችሁት ላይክ አድርጉ፣ ሼር አድርጉ። እስከ መጨረሻ አብራችሁ ስለቆያችሁ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።